እንደምን ዋላችሁ ልጆች? ዛሬ ቆንጆና አጠር ያለች አሪፍ ተረት ይዤላችሁ መጥቻለሁ። ተረቷም ባለወተቷና ሐሳቧ የሚል ነው። በጽሞና አዳምጡ። አንዲት ባለወተት ላሞችን አልባና ወተት ዕቃውን አናቷ ላይ ሚዛኑን ጠብቆ እንዲቆም አድርጋ ወደ ቤት ስትመለስ በመንገዷ ላይ እንዲህ እያለች ታስብ ጀመር። ይህን ወተት ብንጠው በርከት ያለ ቅቤ ይወጣዋል። ከዚያም ቅቤውን ወደ ገበያ ወስጄ ሸጠውና በማገኘው ገንዘብ ብዙ እንቁላሎች ገዛና ሁሉም እንቁላሎች ሲፈለፈሉ ግቢው በጫጩቶች ሲሞላ ደስ ይላል። እሱን እያየው ትንሽ ቆይቼ ከዚያም የእረፍት ቀን ሲመጣ ገበያ ወጥቼ እሸጣቸውና በገንዘቡ ቆንጆ ቀሚስ ገዝቼ ስለብስ የመንደሩ ወጣቶች ወደ እኔ ያፈጠው ይመለከታሉ። እኔ ግን ችላ እላቸውና ወደ ስራቸው እንዲመለሱ አድርጋለሁ። ይህን የመሳሰለውን እያሰበች ድንገት ሳታስበው ራሷን ብትነቀንቅ የወተት ዕቃው ወድቆ ተከሰከሰ። ወተቱ ሜዳ ላይ ፈሰሰ። እናም ቅቤው፣ እንቁላሎቹም፣ ጫጩቶቹም አዲሱ ቀሚስም ድራሹ ጠፋ። ኩራቷ ሁሉ መና ሆነ ይባላል። ልጆች ይህንን ተረት እንደምን አዳመጣችሁት? ቆንጆ ተረት ነው አይደል? እስኪ የተረቱን መልእክት ከቤተሰቦቻችሁ ጋር ተመካከሩበት። ነገ በሌላ ተረት እስከምንገናኝ ድረስ ሰላም ቆዩ።